ያኔ ስጠይቀኝ ይሻላል ማለት መኪናችን ተበላሽቶ እዛ ጋር ነው ያለው። ምንድን ነው ጸባይ ገዝታች ክፈቷ ግባ እንዴ የምርህ ነው? አቤት ይላል። ጎረምሳው አቤት አቤት ምንድን ነው የውላሽ አንተ? ይሄ ምግብ ያዘነው አምጪ ምግብ ያለውን እኔ ጋር ምግብ ይሻለኛል። ሽሮ ታንኪ አንተ ጋር አንድ ሰው ያስፈልጋል እንዴ? አራስ ይችላል። እኝስ አይ በቃ ዮማ አዘተማይ ዮማ አዘተማይ አባ መግለጫ አንተ ልጅ ግን ወፍሯል አይደል? ሰባት የት እንዳለ ንገራችሁ። አንተ ቡታጅር እሺ። ሹፌራችን እንግዲህ ታቱን አሳይ። ታቱን እዛ ጋር እሺ። ሹፌራችን እንግዲህ ቦዲ ካለበት ስነ ምግባር የጎደለው ሰው ወንድሜ ኢኮ ቤተሰቦች እኔ እወዳችኋለሁ። ምን ያህል ኪሎ ሜትር ይቀረናል ሹፌር? ወደ 180 አካባቢ። ለሞስት ነጭናጫ ሰው ሆነች ልጅ ነች እና አንድ ብቻ እሺ እናመሰግናለን። ሰፈር ጠፍቶባቸው እዚህ አንገላቱናል። መኪናችን ተበላሽቶ ይሄ ፊልም ማይሆን መኪና ነው ያመጣውና በእግር ነው እየወረድን ያለን። ስማ የሚገፋ ነገር አይደለም። እንዴ ትቀልዳለህ እንዴ? ይሄ ሀሳብ የመጣው ማለት ሰይጣን ነው። ያው ሰይጣን ምንድን ነው የሚገፋው? ነው ዳገቱን እስቲ አይደለም። አንቺ ምን ትያለሽ? በአሁኑ ሀሳብ ምንድነው ብንገፋው? ዝም በል እባክህ ነገር አቁም። እዚህ ማደራችን ነው ጋይስ። ይኸውላችሁ እንደዚህ ምንም ነገር የለም፣ ጨለማ ነው፣ አይታይም። ነው ወደዚያ ተገሽቶ ደግሞ ላንተ ሌላ ኦኬ ግሙክሩ አሁን መኪና ብሎ አከራይ ቦዲው ሲታይ ጸድ ይመስላል አይደለም? ብቻ እስኪ እንዴት እንደምንም ባላቅ ግን ምን ያደርጋል። አሁን እንደዚህ አይነት መኪና ገደል ነው ይዞ የሚገኝ። ጺም ማብቀል ጀምራለች። ማርያም ወደ አንድ ሶስት ፍሬ እስኪ ገርማል ያጎጠጎጠ። እስኪ ጆ ላይ ነህ ዴቭ፣ እስኪ ጆ ላይ ምን አይነት መኪና ነው የሚመጣው? ቢበት የተከተሉ ነው ዴቭ። አኝኪ ስታኝኪ ነው እንደዚህ ነው። እኔ ሰማ ተደብቀህ በበኩሌ ለተደብቃለህ። ባይ ዘ ዌይ ጋይስ አሁን ሌላ መኪና እየመጣ ነው እና በሱ ነው ወደዛ ምን ሄደው አሁን የኛው አልንቀሳቀስ እኛ እንሄድም አልኩህ እኮ። ለምን ደማከ ህይወቴ የሚያሰጋ ነገር ነው ያለው። ቃጭ ነው የሚሄደው አደ እስቲ
እሺ ኧረ ነህሚያ ምን አለ ብታይ ምን አለ ብታይ ምን አለ ብታይ አንቺ የራስሽን ፍራሻሽ ይወጣል ብለሽ ታስበልሽ? በቃ እንግዲህ ዛሬ እንግዲህ በቃ ዝም ብለን እንሂድ። ይበቃላ ብቻ አይደል እስከምንችለው ድረስ እንደማይቻል አምነው መቀጠል እኮ ብልሃት በቃ ብልህነት። አሁን ይሄ መኪናን ጎትተን እዛ ልናወጣው አንችልማ። በቃ እሱን ማወቅ ራሱ ብልሃት። አንዳንዴ ትርፉ ድካም ነው የሚባል ነገር በጣም ዘግናኝ ብርድ ነው ያለው ወንድም። ወገቤ ማለት ጂም ሰራው ያያችሁ ነው ምን አይነት መኪና እንደሆነ ፈጣሪ ነው የሚያውቀው። ትንሽ ብቻ በስንት መከራ ገባን። እግዚአብሔር በስንት መከራ እናቴ ተም በጣም እንችላለን። በጣም ችለን ነው ደግሞ ተደረቀ እጄ ላይ ታውቃለህ እኮ። ታዲያ እኮ እንደዛ ደግሞ አታርቅ አይድረቅ ነው ስለ በቃ ተጠቦት እንትን ይሆንብሃል። ክፍት ሆኖ ኢንፌክሽን ነው። ገብተናል። ነይ ሰላም ቢያችሁ ነይ ማን አልገባሽም። በጣም አድካሚ ቀን ነበር። በጣም ይሄው እንደዚህ የሰው ልጅ እንደዚህ እስኪሆን ድረስ አቴ አስመሳይ ነሽ። ሰላም ናችሁ? እንኳን ደህና መጣን። ሰላም ማን ነው? ሰላም ነሽ? ደህና አይ እንዴት ነው? ከዛ ሁለት እቺ ይቀበላል። ጭቃውስ ሸክሙን ብታየው አዲን ደብተዴ ግን መድረሳችን ጥሩ ነው አይደል? ቁርስ አልበላንም። ምንም ምግብ አልበላንም። ምንም ብስኩት ነው የበላነው። እንግዲህ ቁጥር ክትፎ መጣውልሽ ተዘጋጅ። እንዴት አደራችሁ ጋይስ? ገና ከመነሳታችን ምን እንደሆነ አላውቅም። ማን የሚገርም ነገር ነው ታውቂያለሽ? ጨፈር ሰው ሞተ ብዬ ትግላለሁ እየጨፈር በጣም መንኮራፋ ድምፁን ይሻፍረን እንጂ ሲጀነጅ ነው የነበረው። ቁርሳችን እንግዲህ ዳቦ በሻይ ነው። ዛሬ እንግዲህ ዴይቱ ነው፣ የደመራ ቀን ነው። አርብ ነው፣ ስለዚህ ጾም ስለሆነ ዛሬ ደመራ ቀን ነው። ዴይ 3 ደግሞ ክትፎ የሚበላበት ቀን ነው። እዛ ነው እንገናኝ። ደመራውን እንግዲህ አብረን እንከታተላለን። ይመቻች። ምን እንደሚባል ታውቃለህ? በመጀመሪያ ብዙ ሹልቃ አናዘር ፋክት ደግሞ ማለት ነው። ሶስቴ ዞሮ አንዴ ዞሮ ይገርም ባህል ነው ግን ታውቂያለሽ? አሜን አሜን እያለ ስለ ሽንት ቤት ምናምን ነው የምታወሩት። ኦ ማይ ጋድ
አሁን ወንዶቹ አይለየን አይበትርን ክዳነ ምሕረት ነው ክዳነ ምሕረት ምራሮ ምን ተፈጥራለች ሄደን ድፍት ብትልኝ አጃልኩ ግዳሪ መንሽ ነው እዚህ ቁጭ ብለው የሚያዩኝ አረ ሁሉም ሰው ከፉኝ ምንድነው የሚለኝ እኔ ግን ያለሁት እግዚአብሔር ሲለኝ እግዚአብሔር ወዶኝ እግዚአብሔር ጥሎኝ እኔም ቢያነሳኝ ማን ነው ብዬ ነው ሰይጣንን እኔ አንተ ተቀበለኝ እዚህ ብለሽ ነው ክትፎል በላመኔ ምንም አይነት ስጋ ከስሜለኝም የለኝም ከስሜለኝም እኔ የለኝም መንጋጋ ዘጋ ምን ተገጭቷል ያው ነጋጋ የሚመቻችሁ እንደሙዳችሁ ፈታ በሉ ኖርማል ናምነሽ ናምነሽ ማነማል ማነማል ወይተባል ሙሉ እሺ ውለዱ እሺ አሜን 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 የወለዳችሁ ለወግ ማዕረግ ያደርሳችሁ አሜን እግዚአብሔር ይመስገን ሼፉ ቪዲዮ አድርገው አረ ቪዲዮ ሳንድዊች አድርገው ያምርብሻል ምን ባል ቆንጆ ያንስብሻል ምን ባል ቆንጆ የማር ክዳኔት ከንፈርሽ ላይ ሰማለሁ የፍቅር ቅኔ ቆንጆና ምንድን ነው ሰዎች ነገሩኝ ኧረ ሚካኤል ምን ሆነሽ አይኔ ላይ ነው ያደረግነው ሁሉ የተገበርነው ሁሉ አይኔ ላይ ባቡር አይደለም ያኔ ስጠይቀኝ ይሻለ ማለት ለማንኛውም ጋይስ ይመቻችሁ ለማንኛውም ጋይስ ሰላም ደሩ ይመቻችሁ ስጋ የለውም ከለሩ ግን የስጋ አትጣሙ እሺ አስታውሽኛ እዛው ክትፎን በኮባ ይሰጣል ቆጮ ይሰጣል ዛሬ ሞር በደንብ የጉራጌ ክልል ጋራው የሚታይበት ቦታ ላይ ያለ ነው። በጣም ተፈጥሯዊና አረንጓዴ የበዛበት ለምለም ሀገር ነው። እኔ እንደ ጉራጌ አይነት በተፈጥሮ የተባረከ ሀገር እስከዛሬ አይቻል አቅም ብል ማጋነን አይሆንብኝም። እንግዲህ ዘመኑ ወንድ ልጅ እንደ ውሻ በየመንገዱ የሚጸዳዳበት ዘመን ሆኗል። በጣም የሚያሳፍር ነገር ነው እያየን ያለ ነው።
ዘግፈ ቀረ ይኖራል ከቤና ይተዋጣው አንተ ያየህ ነው ፉል በላኛን ሆዳችን ያሮከትኩ አረሙ ምግብ አቀራረብ ጧልሽ ክትፎሽን ታረጋለሽ ማንም ነው ይበላው ጋቆጫዋለ ሰኪክ እኔ ግን ይገርም የቀኑ ላይ ምንም አላለች ሴትዮ ለምዳለች እግዚአብሔርን ለምዳለች አስገባችሁን በደምብ አሜን አሜን ሁሉ ሰላም ያገኝ አሜን የወልደው ይባረክለት አሜን ያሰበው ይሳካለት አሜን የሰራው ይበርክትለት አሜን ሰላም ከሁሉም ጋር ይሁን አሜን ሰላም ከሁሉም ጋር ይሁን አሜን አገራችን ሰላም ይሁን እኛም ሰላም እንሆን ይባረክ ይሁን እሺ ሄዱ በዚህ ጉዞ ምን ተሰማሽ? አሪፍ ጉዞ ነበር በጣም ላስት ዴይ በመሆኑ ምን ተሰማሽ? አዝኛለሁ ከጓደኞቼ ጋር ስለምንለያይ በጣም ጸዲ ነበር እግዚአብሔርን ከጠበቅነው በላይ በጣም አሪፍ ጊዜ ነበር ያሳለፍነው በጣም ደስ ብሎኛል ዴቫስ እንጆ ነበር በጣም እኔ ሆነስሊ ስፔሻል ትሪትመንት እያገኘሁ ነበር ከመጀመሪያ ቀን ጀምሮ እና በጣም ደስ ይል ነበር ጓደኞቼም እያሳቁኝ ነበር ምናምን ደስ የሚል ጊዜ ያሳልፈናል አይ እንደሰማ ድምጽ ነው ማን ጸዲ እግዚአብሔር ላስት ዴይ was worth it በጣም ደስ የሚል ጊዜ ነው ያሳለፍኩት እኔ መጀመሪያ ነው ጉራጌ ክልል ስመጣ በጣም ደስ የሚል ጊዜ ነው ያሳለፍኩት ሁላችንም አይለየን በሰላም ያድርሰን አመት ያድርሰን አመሰግናለሁ በጣም ጸዲ ጊዜ ነው ያሳለፍነው በጣም ደስ ብሎናል